ኤክስፔንሲቭ ኮሞዲቲ አይዲያ ነው። ሁሉም ሰው መለወጥ የሚፈልገው ላይ ለመሄድ ነው። ላይ ኮንክ ለምን መለወጥ ትፈልጋለህ? በጣም ታችም ከሆነ መለወጥ ከባድ ነው። የሁሉ ነገር መጀመሪያ አይዲያ ነው። ትክክለኛና ጥሩ የሚሰራ አይዲያ ካለ ኢንዲቪጁዋሎችን መለወጥ ትችላለህ። ያ ኢንዲቪጁዋል ደግሞ ሄዶ ኢንስቲትዩሽን ይቀይራል። አብዛኛው ሰክሰስፉል ሲኢኦ ብዙ ሰልፍ መጽሐፍ አንብቧል። በሱ ግን አይደለም ሚሊዮነር ቢሊዮነር የሆኑት። that keeps them going። በጣም ብዙ የተማሩ ሰዎች ገንዘብ ምን እንደሆነ ዲፋይን ሊያደርጉልህ አይችሉም። ስለ ገንዘብ አልተማርንም። ችግር በጣም እንጠላለን፣ ግን ችግር ከሌለ ስራ ይኖራሉ ወይ? ከችግር ውጪ የሚበለጽግ ሌባ ብቻ ነው። ሕክምና ማለት በሰዎች ህይወትና በሰዎች ሞት መሃል መቆም ነው። በሰው ሞትና በሰው ህይወት መሃል ካልቆም ሐኪም አይደለም። ሳትመረምር የምታውቀው ነገር ሁሉም ሰው ሰባራ ነው። ምኑ ጋር ነው የተሰበረው ነው እንጂ እኔን ኤክስፕሎር ብታደረገኝ ችግር ታገኛለህ። እኛ ገር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው። you are a weak person፣ እንደ ህመም አይታይም። ስለዚህ ሁሉ ሰው ደብቆ ነው የሚኖረው። ጥያቄ የሌለው ሰው አይምሮ ድፍን ነው። መልሱ ቢመጣም ቦታ የለውም። የሰው ልጅ የሚጠቀመው በማዳመጥ እንጂ በማውራት አይደለም፣ ለንግግር ካልተጋበዘ በስተቀር። ሁሉም ነገር እንዴት እንደማይቻል ከሚያስረዳ ሰው ይልቅ አንድ የምትቻል ነገር ፈልጎ አግኝቶ እሷን የሚያደርግ ሰው የተሻለ። ምን ይመስላል የኮንተንት ክሪኤሽን? ምንድነው ግን the most important thing የተማርከው እስካሁን ከመጡ እንግዶች? ቀላል ጥያቄ የለም እንደዚህ ቤት። አንድ አፎርድ የማናደርገው ነገር ተስፋ መቁረጥ ነው። there is no way ተስፋ መቁረጥ የምታመጣው ነገር የለም። ሌላ እድል የለንም፣ ሌላ አገርም የለንም፣ ሌላ ህዝብም የለንም። ይሄንን ማሰብ አለብን። ስመዱ የጋራ ትግሎቻችን አሉ። አንዱ ጊዜ ነው። የጊዜ ዋጋን አንደርስታንድ አለማድረግ። ጊዜ ሁለት አይነት ነው። አንዱ ሲዝን የሚባለው ነው፣ ነገሮችን በጊዜ አለማድረግ። ሁለተኛ ደግሞ ጊዜን እንደ ሀብትና እንደ ሪሶርስ የመጠቀም። ጊዜ ላይ ያለን ነገር በጣም ብዙ ችግር አለ እሱ ላይ። ምንድነው ግን ምሳሌ ብትሰጠን ጊዜን መጠቀም የሚለው ነገር? በወሬ የምናጠፋው ጊዜ በጣም ብዙ ነው። ሶሻል ሚዲያ ላይ ሁሉ ሰው የራሱን ስልክ ቢያይ ብናነብበት ያን ጊዜ ብንሰራበት የት ልንደርስ እንችላለን? ስራ ቦታ ላይ ስንገባ አርፍደን ነው ገብተን ወዲያው ስራ እንጀምርም። በጣም ታሽተን ነው የምንጀምረው፣ ተጠያይቀን ቤተዘመድ ሁሉ። ከዛ ደግሞ ሻይ ጊዜ አንረሳም፣ እንወጣለን። ምሳ ሳይደርስ ነው የምንዘጋው። ሪሊ የተጣራች 8 ሰዓት የተቀጠረ ሰው 3 ሰዓት ይሰራል። ያ በጣም እንትን ነው። ከዛ መንገድ ላይ የሚጠፋ ጊዜ ስንነዳ የምንፈጥረው አርቲፊሻል ትራፊኮች አሉ። በመዘጋጋት ምን በማለት ብዙ ጊዜ ይጠፋል። እና ምናልባት 80 ዓመት የኖረ ሰው 20 ዓመት ይኖር ይሆን? ማንቀነሳቸው ግን አሉ። እንቅልፍ አይቀነስም፣ ወሬ አይቀነስበትም። ከሁሉም የሚጎዳው ስራ ነው። የሚያሳዝነው ፓርት ደግሞ አንተርፕረነር ስትል አንዱ ያለው ስራ ላይ ነው እንጂ ከስራ ውጭ አንተርፕረነርሺፕ የለም። ስለዚህ ጊዜ ነው አንዱ ብዬ የማስበው። ሁለተኛው ገንዘብ ነው። ገንዘብ ምንድን ነው ብትል በጣም ብዙ የተማሩ ሰዎች ገንዘብ ምን እንደሆነ ዲፋይን ሊያደርጉልህ አይችሉም። ገንዘብ ምንድን ነው? ስለ ገንዘብ አልተማርንም። እኔ ትዝ የሚለኝ ሜዲካል ስኩል ልጨርስ የመጨረሻ ዓመት ላይ ኢንተርንሺፕ ላይ የሐኪም ደሞዝ ግማሽ ይሰጣል፣ ግን ካፌ ታቆማለህ፣ ዶርም ግን አትከለከልም። በእኛ ጊዜ ደሞዙ 870 ስለነበረ በወር 435 ብር ይሰጣል እና በጣም ብዙ ነው የሚመስል። እና እኔ የመጀመሪያ ደሞዝ ስቀበል በሳምንት ነው የጨረስኩት። አለቀ። የሚያልቅ አልመሰለኝም። I don't know how to manage money basically። ያን ያህል ገንዘብ ይዤ ማኔጅ አድርጌ አላውቅም። ለብዙ ሰው ሊያስቅ ይችላል። ያ ባለ ዲግሪ ደሞዝም ነው ደግሞ አጠራቅመው ከዛ ደሞዝ ላይ ልብስ የገዙ ለግራጁዌሽን ቤተሰብ የጠሩ ብዙ ልጆች ነበሩ። ያገኘነው ገንዘብ አልነበረም ዲፍረንሱ፣ ገንዘብ የያዝንበት መንገድ ነው። እና አንተርፕረነርሺፕ ደግሞ ሌላው ገንዘብ ነው። ገንዘብ is very important፣ ካፒታል የምንለው ማለት ነው። ከዛ ደግሞ ገንዘብ ሲመጣ እንዴት ነው ማኔጅ የምታደርገው? በሰክሰስፉል ነጋዴዎች እና ወይም ደግሞ ቢዝነስ ሰዎች እና ስለዚህ ገንዘብ ላይ እኛ እንግዲህ እንደ ሶሳይቲ ገንዘብ የምንሰራበት መንገድ፣ ሴቭ የምናደርግበት መንገድ፣ የምንጠቀምበት መንገድ፣ ብዙ ነገር ላይ ገንዘብ ላይ ስለ ገንዘብ ያለን አስተሳሰብ ማለት ነው። አስተሳሰብ አለንም ወይ ከሚለው ነገር ነው። ሌላ ስራ ላይ ስራ ራሱ ስራ ምንድን ነው? ስራ እንወዳለን ወይ?
ለምሳሌ ብዙ ሰዎች ይህን ትምህርት ሳስተምር ለምንድን ነው የምትበሉት የሚል ጥያቄ አቀርባለሁ። በሽታ እንዳይዘኝ ሰውነቴ እንዲገን ነው። አንድ ህፃን ልጅ እንደተወለደ ሄዶ እናቱ ጡት ላይ የሚጣበቀው የሁሉ ነገር ስለሚገባው አይደለም። we eat because we love to eat፣ ስለምንወድ ነው የምንበላው። ሌላው